ሰሞኑን እንግዲህ ሀገራዊ ጾም ላይ እንደሆነ ይታወቃል። ሀገራዊ ማለቴ ኦልሞስት ሁሉም ኢትዮጵያዊ እየጾመ ነው። ሙስሊሙ፣ ኦርቶዶክሱ፣ ሰሞኑን ደግሞ ፔንቴዎችም አውጇል። የጾሙ ነው። አይ ቲንክ ሊጾሙ ነው። ብቻ ዋናው ነገር በጾም ጊዜ እኛ ከሕክምና አንጻር የምንቸገርባቸው ብዙ ነገሮች አሉ። እስካሁንም እያጋጠመኝ ያለ ስራ ቦታ ነገር ስላለ ነው ትንሽ ማህበረሰቡ ሊጠነቀቅበት የሚገባ። እኔ በተለይ በጣም ኮንሰርን እንዲያደርጉኝ ሁለት ነገሮች አሉ። የመጀመሪያውን አሁን እነግራቸዋለሁ። ጾም ላይ አብዛኞቻችን መጥፎ ነገሮችን እንደምናቆም ይታወቃል። ከዛም ውስጥ ሱስ ነው። ስለዚህ ሱሶችን ስናቆም መጠጥ የሚጠጣ የነበረ ሰው፣ ሲጋራ የሚያጨስ የነበረ ሰው፣ ጫት የሚቅም የነበረ ሰው ልክ ጾም ሲገባ ከመጨረሻዋ ቀን ያን ነገር ይጠቀምና ድንገት ጾሙ ሲገባ ድንገት ያቆማልና እነዛ ነገሮች ሱሶች በተለይ እና እንዲሁም መድኃኒት የሚወስዱ ሰዎች ሱስ የሚሆኑ መድኃኒት የሚወስዱ አቢዩዝ የሚያደርጉ ሰዎች በተለይ ድንገት እነዚህ ነገሮች ሲያቆሙ ዊዝድሮዋል የምንለው ነገር ሰውነታችን የለመደውን ነገር ሲያጣ የሚያደርገው መልስ በጣም ጎጂ ሊሆን ይችላል እና ትልቅ የጤና እክል ያመጣል። በተለይ በእኛም የተለመደውም በጣም ጎጂውም አልኮል ነው። አልኮል ድንገት ማቆም፣ በጣም አልኮል ተጠቃሚ የነበረ ሰው አልኮል ሲባል ብዙ ሰዎች እንደሚሉኝ ጃምቦ ቢራ ምናምን አልኮል አይመስላቸውም። እና አልኮል ሲባል እኔ ሁሉንም አረቂ፣ ጅን ምናምን እና ውስኪ ምናምን ብቻ አለ ሁሉንም አልኮል የምንለውና ሁሌ አልኮል የሚጠጣ የነበረ ሰው ድንገት ሲያቆም ዊዝድሮዋሉ የአልኮል ዊዝድሮዋል በጣም ጎጂ ሊሆን ይችላል። እንደ ትልቅ በሽታ ሊያስቸግራቸው ይችላል። እሱን ለማቋቋም ሲሉ ሊሰቃዩ ይችላሉ። ስራ እስከማቆም ሊደርሱ ይችላሉ። እንዲሁም በሕክምና ካልተረዳ እስከ ሞቶላ ሊያደርስ ይችላል። የአልኮል ዊዝድሮዋል በጣም መጥፎ ነገር ነው። ስለዚህ አሁን ይህን ለመከላከል አልኮል ጠጡ ወይም የጾሙ ጊዜ ቀስ ብላችሁ አቁሙ እያልኳችሁ አይደለም። እንደዚህ አይነት ነገር ሲያጋጥማችሁ ሌላ በሽታ ነው ብላችሁ ብዙ ጊዜ ክሊኒክ፣ ጤና ጣቢያ፣ ሆስፒታል ስለምትሄዱ ነው አብዛኞቻችሁ። ከዛ ደግሞ በቃ የአልኮል እንደሆነ ካወቃችሁ የሱሱን አምጣምጣ የሚል ስሜት አብሮ ካለው ጾማችሁን ልትፈቱ ወይም ሱሱን ልትጠቀሙ ትችላላችሁ። ግራም ተጋብታችሁ ቤት ልትቀመጡ ትችላላችሁ። ጾምም ከሆነ መንፈሳዊ ነገር ሊመስላችሁ ይችላል። ነገር ግን እንደዚህ አይነት ነገር ሲያጋጥም በስነ አእምሮ ሐኪሞች የሚሰጥ ለምሳሌ እንደዚህ በአልኮል ዊዝድሮዋል ያለፈ ላለ ሰው እነዚህ ምልክቶቹ እንዲቀንሱ በሰላማዊ መንገድ አልኮሉን እንዲተው የሚሰጥ መድኃኒት አለ። አጋዥ መድኃኒቶች አሉ እና እንዲሁም የምክር አገልግሎት ይሰጣል። ሀገራችን ላይም በደንብ እየተሰጠ ነው በመንግስት ሆስፒታሎች። አብዛኛውን ምንም ያህል ወጪ ላትወጡም ትችላላችሁ። ስለዚህ ጾሙን ታካችሁም እነዛን ጎጂ ልማዶች አልኮል፣ ሱስና ሰብስታንስ አቢዩዝ የመሳሰሉትን ለማቆም የምትፈልጉ ሰዎች በዛው አጋጣሚ ሕክምና ሄዳችሁ እርዳታ ብታገኙ ዊዝድሮዋሉ ወስዋሱ ምናምን ሳይጎዳችሁ ማቆም ትችላላችሁ በዚህ አጋጣሚ ለማለት ነው። ነገር ግን እቺን ያወራኋት እንደ መግቢያ ነው እንጂ ሀገራችን ላይ ብዙ ሳይካትሪስቶች አሉ። ቲክቶክ ላይ የምናከብራቸው ሳይካትሪስቶች አሉ። ዶክተር ዮናስ፣ ዶክተር ሰላም አሉ። ሌሎችን የምታውቋቸው ሜንሽን አድርጓቸውና በዚህ ጉዳይ ላይ ቪዲዮ እንደሚሰሩ ተስፋ አደርጋለሁ። እኔ ጥሪ አቀርብላቸዋለሁ። እኔ አይዲያ ለመስጠት ያክል ነው እችን ያልኮሏን የነገርኳችሁ። በተለይ ዶክተር ዮናስ እናውቀዋለን። ዶክተር ሰላምን በዩቲዩብም በፌስቡክም በቲክቶክም ሁለቱም ተንትነው ስለ አልኮልም ስለ ሲጋራም ስለ ጫቱም በጾም ወቅት ድንገት ስለሚቆሙ ሱሶች እና ስለ ጉዳታቸው ምን ማድረግ እንዳለብንና ስለ ሕክምናው ተንትነው እንደሚነግሩን ተስፋ አደርጋለሁ። እኔ ለኮንቴንት አይዲያ ለመስጠት ያክል ነው። ሁለተኛውን ኮንሰርኔን ደግሞ ቀጣይ ቪዲዮ ላይ ለቅላችኋለሁ። ምክንያቱም
እስካሁን ራሱ እንደምታዩት አላስብም። 5 ደቂቃ ቲክቶክ ላይ አታዩምና በቀጣይ ቪዲዮ እንገናኛለን። ቴንክ